ወደ ሀገር ቤት መግባት አለብን። ከዱባይ ተነስተን ወደ ሀገራችን ወደ ኢትዮጵያ ወደ አዲስ አበባ እንሂድ። እስቲ እስከ መቼ በሰው ሀገር ኑሮ? ኑ እንሂድ ባካችሁ፣ ኑ ልውሰዳችሁ አብረን። ተነስ በቃ እስከ መቼ የሰው ሀገር? በቃ ዛሬ ልቤ ምን ይለኛል? ተነስና ወደ ሀገር ገስግስ። በቃ ተነስና ወደ ሀገር ገስግስ። በቃ ስለዚህ ተነስተን ወደ ሀገራችን እንሄዳለን። ወዴት? ወደ እናት ሀገር ኢትዮጵያ ማለት ነው። የት ነው ያለነው? ዩናይትድ አረብ ኤሚሬት ሻርጃ ነው ያለነው። ሻርጃን አልከናል ከልጅ እያለ። ስለዚህ ተነስተን ተነስና ወደ ሀገር ገባ። እስከ መቼ የወሳው ሀገር? ተነስተን ወደ ቤት በቃ ከዛ እንደዚህ እያወራችሁ ሰዓት ረፈደ፣ ምግብ በላን ምናምን ለባብሼ ምናምን ሳላሳያችሁ ወጣው። እንግዲህ ሻንጣዬን ይዤ ብራዘር ነበረ እንዳመጣኝ፣ እሱ ነበረ ወደ ኤርፖርት የሸኘኝ እና መንገድ ጀምረን ወደ ኤርፖርት ማለት ነው። እዚህ ጋር ደግሞ ካውንተር ላይ እንግዲህ ቆመናል። ቼክ ልናደርግ ነው ሻንጣችንን ምናምን ልንመዝን። ከዛ በኋላ እንግዲህ ሻንጣ ከመላካችን በፊት እንደዚህ ወረፋ ነበረ በጣም በስማ። ከዛ በስተመጨረሻ አለፍን ቼኪን አድርገን ምናምን በቃ ብዙ መከራ አይችን የገባሁት እዚህ ጋር እና በስተመጨረሻ ወደ ፕሌን እየገባሁ ነው እዚህ ጋር ያለሁት። ፕሌን ውስጥ እንደዚህ ላጠራጥ እያልኩኝ ገባሁል። በጣም ደክሞኝ ነበር በሚገርም ሁኔታ በቃ። እና እዚህ ወደ ፕሌናችን እየገባን ነው በሚገርም ሁኔታ። እዚህ ጋር ነው በቃ ፊቴ ወላ እንዴት ደስ እንዳለኝ ማለት ነው። ምክንያቱም የፕሌኑን ክንፍ አይላለው፣ ክንፏ እጥፍ ትላለች እንደዚህ ከርቭ። እንዲ ከርቭ ከሆነ ደግሞ ምንድነው ማለት ነው ፕሌኑ ኤርባስ A350 በ900 የሚባለው ማለት ነው። ምርጥ የሚገርም ፕሌን እና ውስጡ ራሱ እንዴት እንደሚያምር ማለት ነው። እዩት። እኔ ደግሞ ቡክ አድርጌ የነበረው መስኮት ላይ ነው። ወደ ዱባይ ሲሄድ ያለውን ቪዲዮ ካያችሁት 58 ኤ ላይ ነበር የተቀመጥኩት። አሁንም መስኮት ላይ ነኝ ያለሁት። የሚገርም በቃ ብቻ እንደዚህ ሰው ውር ይላል ምናምን። ኢቲ 603 ምናምን ይኸውልህ እዚህ ጋር ማውራው በቃ ፕሌኑን ይሄን ፕሌን በጣም ነው የምወደውና ሁሌ ሲደርሰኝ ደስ ነው የሚለኝ። ይኸውልህ ስለ ፍላይቱ እየነገርኩ ነው። ኢቲ 603 A350 በ900 ኤርባስ ነው። ቦይንግ ነው ብዙም አይመቸኝም እና በቃ ምቾቱ ኮምፈርቱ አቡ እንዴት አባቱ ደስ ይላል ነው። እኔ ደግሞ በአፍሪካ አንደኛ የሚባለው አሁን ከዚህ አንድ ከፍ ብሎ A350 በ1000 አለ አይደል? በሱ ሄጄበት አላቅም። እስቲ አንድ ቀን እንግዲህ ገጥሞኝ ይደርሰኝ ይሆናል። ብቻ ውስጡ እንደዚህ የሚያማምር ነገር ነው ያለው ታዩ። ይኸውልህ ከዚህ ጥቅሙ ማለት ነው ኤሲ መክፈት ትችላለህ። ኤሲ እንደፈለክ ነው። ኤሲ እንደፈለክ ነው። ከፈለክ ትዘጋዋለህ፣ ከፈለክ ታዞረዋለህ እንደፈለክ ማለት ነው። ይኸውልህ ደግሞ ከዚህኛው ፕሌን ደግሞ ሌላኛው የሚገርም ፓርቱ ማለት ነው ይኸውልህ ጭራው ላይና ይሄ እንዴት ነው ደረቱ ላይ ነው የሚባለው እንደዚህ ከስር ሁለቱም ጋር ካሜራ አለው። ይኸውልህ እዚህ ጋር ፎርዋርድ ቪው ነው። ይሄ ፎርዋርድ ቪው ላይ ስታደርገው ይሄ የፊቱን ጎማ ከፊቱ ጎማ ወደ ኋላ የሆነ ካሜራ አለ እንደዚህ ይሄ ፊት ለፊት ያለውን ነገር ያሳያል ማለት ነው። ቶል ቪው ደግሞ የሚላለው ቶል ቪው ላይ ስታደርገው ደግሞ በቃ ከላይ ከጭራው ላይ ሙሉ ፕሌኑን ወደ ታች ነው የሚያሳየው ልክ መጀመሪያ ላይ እንዳያችሁት ማለት ነው። ብቻ የሚገርም ነው ይሄም ፍላይት በቃ ወድጆ ለሞት ነው በቃ። ይሄ ደግሞ ማፑ ደግሞ ማለት ነው 3D ማፕ አለው የሚገርም በቃ። እኔ ሁሉ ነገሩ በስማ በዚህ በኤርባስ ሄዳችሁ በቦይንግማ አትሄዱ በቃ ቦይንግ ያስጠላችኋል። ይሄ 777 የሚባለው
ባይሆን እንደውም ምን ይሻላል መሰለች 787 ድሪም ላይነር የሚባለው ፕሌን እሱ እንደውም አሪፍ ነው እንጂ ቦይንግ 777 በስማ እሱ በጣም ነው የሚያስጠላው። በቃ በዚህ ለሄደ ሰው ማለት ነው። ግን በዚህ ሄዶ ለማያውቅ ሰው ያው ልዩነቱን ስለማያውቀው ብዙ አይረዳውም። ብቻ የሚገርም ፕሌን ነው። በቃ እንደዚህ አሁን ደግሞ ስንነሳ ያለውን አሳያቸዋለሁ። እንዲህ ነው የሚታጠፈው። እዚህ ጋር ሰሬዲ ማፕ አለ። እዚህ ጋር ደግሞ ይኸውልህ አያችሁት? እያራገበ ነው፣ እያኮበኮበል ነው። ብድግ ሊል ነው፣ በቃ ሊሮጥ ነው። ቀጣይ ደግሞ ያንን ይከፍተዋል። አይ አንድ በአንድ ነው የከፈተው። ሁሌ በቃ መልመድ ያልቻልኩት ነገር ከፍላይት ይሄንን ነው። በቃ ምን ማድረግ እንዳለብኝ አላውቅም። በጣም ነው የሚሰለቸኝ። በቃ ድድድድ ብሎ እስከሚሄድ በቃ በጣም ነው እንትን ብለው ያሰለቸኛል። ከዛ ጀምሮ በቃ እንዲሁ እየተገፋ እየተጎተተ ነው የሚመጣው። ይሄ ነው ረንዌው። ረንዌይ አሄድ ብሏል። በቃ በዚህ ነው የሚንደረደረው። ይኸውልህ ኤርፖርቱ ልንሮጥ ነው። በቃ ይኸው ድምፁ ሲቀየር ይኸውልህ ዳይ ሄደን በቃ እናት ሀገር ዱባይ። ቻው ዱባይ ቤቢ። አሁን ቦይንግ ላይ እንደዚህ አይነት ፊውቸር የለውም። አሁን ስክሪኑ ካሜራ ምናምን የለውም። ተነሳ የፊቱ ጎማ ተነሳ። ቻው ዱባይት። ተዘቅዝቀናል። ለዱባይ የዱባይ አንዳንድ ቦታ የኮሪደር ልማት ያስፈልገዋል። ዱባይ ገና 12 ሰዓት ነው። ይኸውልህ 12 ሰዓት 6 ሰዓት በእነሱ ማለት ነው። ግን ጨላልሞልሃል። ሌሊት አይመስልም። በዛ ላይ አፈረማ ነው እንትኑ ራሱ አየሩ ንጹህ አይደለም። እዚህ ጋር አብዶ ነው እንዳትሉኝ የአስቱካን ዘፈን ከፍቼ ማለት ነው። ሲሄድም እንደዚሁ የአስቱካን ዘፈን እየሰማሁ በቃ እንዲሁ ነበር እየዘፈንኩኝ የሄድኩትና እየጮኩኝ አይደለም። ያው ስሜት እንዴት ነው ዋጥ አድርጌው ነው እንደዚህ እየጮኩ እንዳይመስላችሁ። ሶስቱም ወንበር ላይ ሶስቱም ሲት ላይ ማንም የለም ነበር። ኤም ቢ ሲ ላይ ኤ ላይ ነው ያለው፣ ቢ እና ሲ ባዶ ነበር የመጣሁት። ብታይ በጣም ፍላይት ላይ ብዙ እንትን አይደለም። ወደዛም ሲሄድ ባዶ ፍላይት ነበረ፣ ባዶ ወንበሮች በጣም ነበሩ። ወደዚህም ስመጣ እንደዛው ማለት ነውና እንዲሁ በቃ እየተዝናናው እየዘፈንኩ ነው። ገና ምግባችን መጥቷል። እራታችን ዛሬ ብስኩታችን አለች፣ ግን ያቺ የምጣፍጠው ነገር የለችም። ስዊቷ የለችም። እላታ ነው የምን ስዊት አለ ስዊት አይደለችም። እንደሆነች ብቻ ትጣፍጣለች። እሷን ነገር እኔ ምንም ትሆን ስዊትም ትሆን ምንም ትሆን እኔ ምን አገባኝ። አስቴር ሆሆይ ገላ የሚጠጣ ደግሞ ስፕራይታችንና እዚህ ጋር ደግሞ ውሃችንን ወስደናል። እንግዲህ ባዶ ነው እንደምታዩት። ፍላይቱ በጣም ብዙ ባዶ ወንበሮች አሉት። እስካሁን ኦማን ውስጥ ነን ያለን። ኦማን በስመ አብ። ይሄ ፍላይት እንዴት እንደሚመች ነው ብላችሁ ይሄ ፍላይት እና እዚህ ጋር ደግሞ አንድ ነገር እየነገርኳችሁ ነው። ህይወታችሁ እንዲስተካከል ከፈለጋችሁ ቡና፣ የአስቴር ዘፈንና እኔ አስፈልጋችኋለሁ እያልኳችሁ ነው።
ለጨዋታ ያክል ነው። እና ቡና እየጠጣችሁ የማይደረስ የለም። እንግዲህ እየደረስን ነው። በቃ ወደ ሀገራችን እየተጠጋን ነው። ዘፈናችንን እየኮመኮመን ምን እያለን በቃ ወደ ሀገራችን እየተጠጋን ነው። እንዴት እንደሚያምር ውበቱን እዩት እስቲ ምናምን እያልኩኝ በቃ እዚህ ጋር ብቻ ወደ ሀገራችን ተጠጋን። በትራፊክ ምክንያት ካንዘኔን በስተቀር በሀገራችን ሰዓት አቆጣጠር ከምሽቱ ለ3 ሰዓት 25 ጉዳይ ሲሆን አዲስ አበባ እናልፋለን። መንገዶቻችን በሙሉ በድጋሚ የስታርስ አባል በሆነው በኢትዮጵያ አየር መንገድ ስለበረራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። በሰላም ደሩ። እና እንደሰማችሁት ነበረ አዲስ አበባ ስንቃረብ ወደ 30 ምናምን ወደ 45 ደቂቃ ስንቃረብ ነው ከፍታ መቀነስ ምን ጀምረው እና አዲስ አበባ የኮሪደር ልማታችንን እንደምታዩት ነው ደረስን። ይሄ በቃ ላንድ ልናረግ አካባቢ ነው። ይውላችሁ ግን በቃ ከኮሪደር ልማቱ በፊት ፍላይት አርጋችሁ የማታ ፍላይት የምታውቁ ሰዎች ታውቁታላችሁ ምን ያህል ለውጥ እንዳለው ማለት ነው። እንዴት እንደሚያምር በቃ እዚህ ጋር በቃ ልብ ከው የሚያርግ ነበር። እዚህ ጋር ላንዲንጉ በኢየሱስ ስም ነው ያስባለኝ። ያን ያህል ከባድ ነው አይደለም፣ ግን እያወራው ምናምን ስለሆነ ነው መሰለኝ። ይሁት በቃ እንደዚህ ከዛ እዚህ ጋር አረፈን። ከዛ እዚህ ጋር ደግሞ ወደ ኢሚግሬሽን እየሄድን ነው። በቃ እንዴት እንዳሳመሩት ግን እያያችሁ ነው። ኤርፖርቱ በጣም ነው ያማረበት። በቃ ይሄ ወደ ኢሚግሬሽን ይሄ መሬቱ ላይ ራሱ አቅጣጫ ጠቋሚ ነውና ይመራችኋል። መሬቱን እያያችሁ ብቻ ራሱ መሄድ ትችላላችሁ የምትፈልጉበት ቦታ። ምን ወጣን ነው ምን በስማን በምጥ ወጣ ነው ጉምሩክ ተወጣ ታለፈ። ዛሬ እርማችንን ሳንገባ ድንገተኛ ብቻ ነው የፈተሸ። እዛ እንትን አላስገቡንም አላ ኦሬዲ እንትን ብሎናል፣ ግን ብቻ ወጣነዋል። ለምን አልቀረስክልኝም? ኢትዮጵያ ኢሚግሬሽን እና ጉምሩክ ያለውን ጭንቀት፣ ኢሚግሬሽን እንኳን ምንም ጭንቀት የለም ስትመጣ ስትወጣ ነው ያለው። ስትመጣ ግን ወደዚህ ጉምሩክ አይናቸውን አፍጥጦ ስለሚጠብቁ ቪዲዮ ራሱ ከጠበቃችሁ በጣም እቀየማችኋለሁ። ለማንኛውም ገብተናል እና ተገራዲስ ቦሌ ኢንተርናሽናል ኤርፖርት። በስተመጨረሻም እንግዲህ መንገዳችንን እየቀረሰን ወደ ሰፈራችን መሄድ ጀመርን። የኛ ሰፈር ቃሊቲ ነው። ይሄ ደግሞ ከቦሌ ወደ ቃሊቲ የሚወስደው መንገድ ነው እንዳለ ቀጣይ የሚመጣው። ውድ ቤተሰቦቼ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ቆዩልኝ። በቀጣይ ቪዲዮ ደግሞ አገኛችኋለሁ። እስከዛው ሰላም።